የክርስቶስ ሕይወት ሚክስ አያደርግም። እስቲ አሜን በሏ። የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያውቀዋል። በጌታ ነው ትባላል። ጴንጤ ነኝ። አንዳንዶች ጴንጤ አይደለሁም ይላሉ። እኔ ነኝ ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያን ማነ ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው በሱ? ይሄንን አይደንቲቲ አይ ይሄ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይሄንን ማን ነው የሚሰራው? ትዕግስት። ፔንፉል ነው፣ ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃል እንባቸው ሁለተኛ ጢሞቴዎስ ነው። የመጀመሪያ ለምን ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ ነው ሲሰራ የከረመው እና የመጀመሪያ ነው። የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክት ሁኑ መጽሐፉ ነው የሚለው። እንዴት ነው የሆነው? በሂደት እምነቴ ሲፈተን ትዕግስት ተገኝቶ በትዕግስት መታገስ። መቼስ አንችልም እንትኑ ቴምፐራችን ዲግሪው ነው የሚለያየው እንጂ አንችልም። ማንም ሰው አይታገስ። አይ እንግዲህ ይላል። እሱን እኮ ነው የሚያወጣልን። ኑሮ ያደርገዋል። ታውቃለህ? ሞልጭ አድርጎ ኮናቸው ያለው ሰው ብላችሁ ታገስ። አይ በሉት በደንብ ታገስ በሉት። ነገሩት ስትፈርስ ታገስ በሉት። ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አይደለም፣ ህይወት ነው። እስቲ አሜን በሏ። የሆነ ነገር ለ40 ደቂቃ ፐርፎርም ማድረግ አይደለም ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም ትርጉሙ። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዮርሰልፍ። ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ፣ የልብ አምላክ ነው። የተለወጠ ሰው ነው የሚፈልገው እግዚአብሔር። በፍጹም ጥላውን እዚህ ጋር 40 ደቂቃ ሰብኮ ኢምፕረስ አላደረገውም እግዚአብሔርን። እውነት በመናገሬ እግዚአብሔር ይሸልመኛል፣ ምንም ጥርጥር የለው። ግን ኢምፕረስ ግን አላደረገውም። የተሰራ ማንነት ግን ይፈልጋል ከጀርባ። አሜን በሏ። በቃ ራሳችሁን እንዳሸነግሉ ማለት ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። ጌታ የተባረከ ይሁን። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባህ ነገር አለ። አዎ ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት ስትጸልይ። ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ማለት ባይዘው ትክክለኛ ቃሉ የለማኝ እንትን ማንነት እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትና አለ። ልመና ውስጥ ልምምጥ አለ። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ እንደው ደስ ካለ አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ ሞክር ነው የሚልህ።
እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እውነቴን ነው የምነግራችሁ። እኔ አንዳንዴ አሁን እንደዚህ ብላችሁ አትጸልዩ። በእኔ ሸክላ ነኝ እኔ ነን ካፈራን የተሰራ ነው። ካዳችሁ እንደሱ ነው ታው ካፈር ነን። አሁን ሸክላ ነኝ ማለት አሁን ሸክላ ነኝ ማለት አይደለም ትርጉሙ አይደል? ይሄ መዋረድ የትህትና ቃል አይደለም ይቃሉ። ዝቅ ብለህ እንደማትችል እግዚአብሔር የሚያግዘው የማይችል ሰው ነው። አየህ እችላለሁ ካልክ ትችላለህ ቀጥል ነው የሚል። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ። ባይዘው ማውጣት አለብህ። ከባድ ነው ለኛ በእውነት መገዛት። አሁን እኛ በእውነት ነው የምልህ። አሁን እዚህ ውስጥ አሁን አድዋ ይተዋጋል የለም። በታሪክ እኮ ነው ቀና ብለን ያለን አባቶቻችን ብለን እኛ ልመና ይጨንቀናል። በእግዚአብሔር ፊት ድፍት። አሁን ነጋውን ጸሎት አለ 11 ሰዓት ጀምሮ ኑና ተንበርከኩ፣ አሜን በሏ። ለምን ድፍት ብላችሁ በቃ እንባ፣ ለቅሶ፣ ልምምጥ መታገስ ይሻላል ግን አይደል? የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ከናንተ መካከል ታግሶ እየሄደ ያለ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙኝ፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር ይዞብህ ቆይ ቁጭ በል ተንበርከክ ተነስ ይልሃል አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ ማለት በተገጣጠሙ ቃላት አይደለም። ውርደት የልብ መሰበር ነው። ትህትና ነው። የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረው ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተወውምና ይላል። እግዚአብሔር እየሄደ እያለ ትዕቢተኞች መንደር እግዚአብሔር ዝም ብሎ ነው የሚሄደው። አይሰማም። ፈሪሳውያን አሁን ሲጸልዩ ዝም ብሎ ነው የሚሄደው። 80 ዓመት ጸልዮ ፈሪሳዊ እግዚአብሔር ሲያገኙ ሳትጸልይ መጣ ነው የሚለው። አይሰማማ። የተሰበረ ልብ ሲያይስ አያልፈውም ይላል። የተዋረደ መንፈስ አይንቀውም። እኔ ግን ወደዚያ ወደ ትሁት የሚል ቃላምባቸው ኢሳይያስ ነው። መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ ሰው እመለከታለሁ። እስቲ አሜን በሉ። ሳይነቅፍ በልግስና የሚሰጠውን እግዚአብሔር ነው ይለምን። ላይክ ቤጋር ለማኝ ትሁት ሆኖ እየተለማመጠ እንደሱ ያርግ፣ እግዚአብሔር ይሰጠዋል ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ። በየቀኑ ነው ምን ለምነኝ አይልህም። ቀጥሎ ሲሰጥህ አይሰፍርም፣ በልግስና ነው። እችን ታክል አይልም፣ በልግስና እንካ። አሜን ነው። ያልጸለይከውን ሁሉ ነው የሚሰጥህ። ክብር ለኢየሱስ ይሁን። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀየረ፣ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑ፣ ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋለህ። እስቲ አሜን በሏ። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እጽፋለሁ እና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል።
መከራና ደስታ። ለወንድሞች ሆይ አለ። አቤት ይላሉ ቅዱሳን ናቸው። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላችሁ ሳሉት። እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩት የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ አቤት ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ ምን እናርግ ሲሉ እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አው እንደ ልዩ ልዩ ደስታ መቁጠር አለ። አው መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትራያልስ ናቸው፣ ቅዱስ መከራዎች። ከቁጥር 13 በኋላ አለ ክፉ መከራ ቴምፕቴሽንስ፣ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን አው እናንተን ለማጥራት በእናንተ ሕይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ሕይወት ላይ ምንድነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ሕይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከሕይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነት የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ሕይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር በአንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብን። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት፣ ተከታታይ ትምህርት ከሆነ እስር ቤት ነው፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዘው። ስለዚህ እንደው እድል ሰጥቶኝ በር ላይ ከወጣሁኝ ፍርድ ቤት በነገስታቱ ፊት ስቆም የምናገረው እንድፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድን ነው ማድረግ አለብን? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። በሱ ጽናት እኛ ተወለድን። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ጌታ ኢየሱስ ክርስቶስ ለዚህ በጣም ምሳሌያችን ነው። የመከራ ናዳ እላዩ ላይ ሲመጣ ጸጥ እያመሰገነ ዕብራውያን 12:2 እዚህ ይላቸዋል።
ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ ከመከራ ያለ ጣር ነው። ጣር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለው ደስታ እኛን ያየናል። ታገሰ። ከዛስ በሰማያት በግርማው ቀኝ ልዩ ልዩ መከራ ሲደርስባችሁ፣ ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር ይወርዳል። ላይ ቀንና ሌሊት ይፈራረቅብሃል። በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት፣ ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያደርገዋል። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው ይላል። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠረው። መሃል ላይ ያለችዋን ነገር በትዕግስት ለፏት ይላል የሚቀጥለው ቁጥር ላይ። ቁጥር 3 አይደል እንደሰለ ምንም የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ አይደል የሚለው። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ትዕግስትን እንደሚያደርግላችሁ እንደሚያስገኝ የእምነት መፈተን። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። መከራ ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። አንድ ቃል አለ። ትዕግስት ማለት ምን ማለት? ሁፖሜኖ ነው የሚለው የግሪኩ ቃል። ሁፖሜኖ ማለት ሪሜን አንደር ማለት ነው። ዝቅ ብለህ መቆየት። ትዕግስት ማለት እሱ ነው። ቀና አለ ማለት እስኪ ጨርስ። ሪሜን። እስቲ አሜን በሎ። ብዙ ጊዜ ሰው ታጋሽ ነኝ ይላል፣ ቀና ይላል። ጎናቸው ያለውን ሰው ታገስ በሉት። በጣም ነው የወደድኩት ቃሉ። ሆፖሜኖ የሚለው ቃል ሪሜን አንደር። እኔ ገባኝ ሆነ። የምታልፉበት መንገድ አለ። እንደ ክርስቲያን ይገባችኋል። መልስ ስትሰጥ የሚያስብል ቦታ አለ። በለው ኃይልን አሳይ ይልሃል መጽሐፍ። ሪሜን አንደር። እስቲ አሜን በሏ። ጌታ ኢየሱስ ታገሰ የሚል ቃል አለ።
ዝቅ አለ ጸጥ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ኢየሱስ ዝም ባይል ጴጥሮስ ከየት ያወጣዋል? የኢየሱስ ጸጥታ የገለጣቸው እኮ ናቸው እነ ጴጥሮስ። አንተ ጸጥ ስትል አንዳንዱን ወደ ብርሃን ታወጣዋል። ጴጥሮስ ላታርጉሽ ምን ሆነሃል ጴጥሮስ አለው። እንዴ ታዲያ ሳይመልስ ሰጥቷል ማለት በጣም ጸጥታው በዛም ማለት መጽሐፍ ሲናገር እኮ ምንድነው ጲላጦስ በጸጥታው እስኪገረም ድረስ ምንድነው ይሏል ያወራል። ጸጥ ዲፕ ነው ሳይለንሱ። ጸጥ ወደ ውስጥ ነው ጸጥ ያለው ኢየሱስ። አፉ ብቻ እንዳይመስል ልቡ አይመልስም። መጽሐፍ እኮ በልቡ አልተገኘበትም ነው የሚለው። አፉ እንዳይመስል የማይዝተው ልቡ አይዝትም። አፉ እንዳይመስል እበቀልሃለሁ ማይል ልቡ አይበቀል። ከውስጥ ወደ ውጭ ነው ጸጥታው። ዲፕ ኢንሳይድ ትዕግስት ሪሜን አንደር ቆዩ እዛ ውስጥ ትዕግስት በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል እድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ እድሜ ያልቃል